በህይወት ዘመናችሁ ቢያንስ አንድ ጊዜ ወገብ አማችሁ ያውቃል? ወይስ አያርገውና አሁን በዚህ ሰዓት ወገባችሁን አሟችሁ ለመቀመጥ ተቸግራችኋል? ብቻችሁን አይደላችሁም። እንደ ዓለም የጤና ድርጅት ወይም WHO መረጃ ከሆነ በምድር ላይ ከሚኖሩ ሰዎች መካከል 80% በላይ የሚሆኑት በህይወት ዘመናቸው ቢያንስ አንድ ጊዜ ለከባድ የወገብ ህመም ይጋለጣሉ። አብዛኞቻችን ይህ ህመም ሲያጋጥመን ስራ በዝቶብን ነው፣ አቀማመጥ አልተመቸኝም ወይም እድሜ እየገፋ ስለሆነ ነው ብለን በቀላሉ እናልፈዋለን። ነገር ግን እውነታው ምንድነው? የወገብ ህመም እንዲሁ በድንገት የሚመጣ ነገር አይደለም። ከጀርባ አጥንት፣ ከነርቭ መስመሮቻችንና ከጡንቻዎቻችን ውስብስብ ግንኙነት የሚመጣ ሳይንሳዊ ውጤት ነው። ሰላም ጤና ይስጥልን። ይህ ጤና ቲፕ ነው። ስለ ጤናው ጠቃሚ መረጃ የሚያገኙበት ትክክለኛ ቦታ። እንኳን ወደዚህ ቻናል በሰላም መጣችሁ። አንድ ቆም ብላችሁ አስቡት። የሰው ልጅ የጀርባ አጥንት በየቀኑ የመላ ሰውነታችንን ክብደት ይሸከማል። እንድንጎነብስ፣ እንድንንቀሳቀስ፣ እንድንሮጥና እንድንቀመጥ ያደርገናል። ነገር ግን በዚሁ እጅግ ድንቅ በሆነ አወቃቀር ውስጥ አንዲት ትንሽ ክፍል ቦታዋን ስትስት ወይም ስትወጠር ሙሉ ሰውነታችንን የሚያንቀጠቅጥ ህመም ይፈጥራል። በዛሬ ቪዲዮ የሚከተሉትን ዋና ዋና ነጥቦች በጥልቀት እንመረምራለን። የወገብና የጀርባ አጥንታችን የሰውነት አወቃቀር ወይም አናቶሚ፣ በሳይንሳዊ መረጃ ወገባችን ውስጥ በትክክል ምን እንደሆነ፣ የህመሙ ዋና ዋና መንስኤዎች፣ ከዲስክ መንሸራተት እስከ ነርቭ መንቀጥቀጥ የተከሰተውን ችግር እንዴት እንደሆነ፣ በቤት ውስጥ የሚደረጉ ቀላል መፍትሄዎችና ከህክምና ደረጃ ያሉ እርምጃዎችን፣ 5 ወርቃማ የመከላከያ ህጎች፣ ህመሙ እንዳይከሰትና ሙሉ በሙሉ ለመከላከል የሚረዱ ሳይንሳዊ መንገዶችን። ይህን ቪዲዮ እስከ መጨረሻ ከተከታተላችሁ የወገብ ህመም መፍትሄ ታገኛላችሁ። አመለካከታችሁ ሙሉ በሙሉ ይቀየራል። ቻናላችን ጤና ቲፕ አዲስ እንደሆኑ መጠን የጤና መረጃን ለሌሎች ተደራሽ ለማድረግ የእናንተ ትብብር ያስፈልገዋልና ቪዲዮን ላይክ እንዲሁም ሼር አድርጉት። ይህን ስታደርጉ ለብዙ ሰዎች በበሽታው ሳይወሳሰብ በቀላሉ መታከምና መዳን እየቻሉ ለባሰ የጤና ችግር ሰለባ ስለሚሆኑ ይህን መረጃ በማጋራት ለሰው ልጅ ውዱ የሆነውን ጤናውን እንዲጠብቅ የበኩላችሁን አስተዋጽኦ አድርጉት። ለቻናሉ አዲስ የሆናችሁ ሳብስክራይብ በማድረግ ቤተሰብ ሁኑ። እስከ መጨረሻው አብራችሁን ቆዩ። አሁን ደግሞ ወደ ዋናውና ወደ ጥልቁ ክፍል እንለፍ። የጀርባ አጥንታችን አወቃቀር ወይም አናቶሚ። የወገብ ህመም ለምን እንደተፈጠረ ለመረዳት አስቀድመን ወገባችን እንዴት እንደተሰራ ማወቅ አለብን። የሰው ልጅ የጀርባ አጥንት አጠቃላይ 33 የሚሆኑ ታናናሽ አጥንቶች ወይም ቨርተብራ ተደርድረው የተሰሩበት አወቃቀር ነው። እነዚህ አጥንቶች በ5 ዋና ዋና ክፍሎች ይከፋፈላሉ። አንገት ወይም ሰርቫይካል፣ ደረት ወይም ቶራሲክ፣ ወገብ ወይም ሉምባር፣ መቀመጫ ወይም ሳክረምና ጭራ ወይም ኮሴክስ ተብሎ። ለኛ ዛሬ ዋናው ትኩረታችን የወገብ ክፍል ሉምባር ስፓይን የሚባለው ነው። ይህ ክፍል 5 ትልልቅ አጥንቶች ከኤል1 እስከ ኤል5 የያዘ ሲሆን የመላ ሰውነታችንን ከፍተኛ ክብደት የሚሸከመው እርሱ ነው። አሁን የዚህን አወቃቀር 3 ዋና ዋና አካላት እንመልከት። የመጀመሪያው የዲስክ ክፍል ወይም ኢንትራቨርተብራል ዲስክ ነው። በእያንዳንዱ የጀርባ አጥንት መካከል እንደ ትራስ ወይም እንደ መክሰሻ የሚያገለግሉ ልስላሴ ያለው አካል አለ። ይህ ደግሞ ዲስክ ይባላል። የዚህ ዲስክ ውጫዊ ክፍሉ ጠንካራ ካሪትሌጅ ሲሆን ውስጠኛው ክፍሉ ደግሞ እንደ ጄል ያሉ ለስላሳ ፈሳሽ ይዘዋል። እኛ ስንዘል፣ ስንራመድ ወይም ከባድ ዕቃ ስናነሳ አጥንቶች እርስ በርስ እንዳይፈጩ የሚያደርገው ደግሞ ይህ ዲስክ ነው። ሁለተኛው የነርቭ መስመሮችና የነርቭ ገመዶች። በነገራችን ላይ የጀርባ አጥንቶቻችን ባዶ ቧንቧ የሚመስል ቀዳዳ አለው። ከዚህ ዋና ነርቭ ደግሞ በየአጥንቱ መካከል የሚወጡ ትናንሽ የነርቭ ቅርንጫፎች አሉ። በተለይ በወገብ አካባቢ የሚወጣው ሻቲክ ነርቭ የሚባለው ነርቭ ከወገባችን ተነስቶ በወገብ በመቀመጫና በእግራችን በኩል እስከ ጣቶቻችን ይወርዳል። ሶስተኛው ጡንቻዎቻችንና እስሮች ወይም መስልስ ኤንድ ሊጋመንትስ ነው። የጀርባ አጥንቶቻችን ቀጥ አድርጎ የሚይዙና እንዳይንቀሳቀስ የሚያደርጉ በዙሪያው ያሉ ጠንካራ የጀርባና የሆድ ጡንቻዎች ወይም ኮር መስልስ ናቸው። ታዲያ ህመሙ እንዴት ይፈጠራል? አወቃቀሩን ከተረዳን ህመሙ የሚመጣባቸው ሳይንሳዊ ምክንያቶች ማወቅ ቀላል ይሆንልናል። የመጀመሪያው የዲስክ መንሸራተት ሲሆን ስንጎነብስ ወይም ከባድ ዕቃ በተሳሳተ መንገድ ስናነሳ በዲስክ ውስጥ ያሉ ጄል መሰል ፈሳሾች ውጫዊውን ሽፋን ሰብሮ ይወጣሉ። ይህ ሲሆን ወዲያውኑ አጠገቡ ያለውን የነርቭ መስመር ይጫነዋል። ነርቭ ከተጨመቀ ደግሞ ህመሙ ወገብ ላይ ብቻ አይቀርም፣ ወደ እግር ይወርዳል፣ ያቃጥላል ወይም እግርን ያደነዝዛል። ሁለተኛው የጡንቻና የእስር መወጠር ወይም መስል ስትሬን ነው። በድንገተኛ እንቅስቃሴ፣ በከባድ ስፖርት ወይም ባልተስተካከለ አቀማመጥ ምክንያት በጀርባ አጥንቶች ዙሪያ ያሉ ጡንቻዎች ይወጠራሉ ወይም ማይክሮትርስ ይፈጥራሉ። ይህም ከፍተኛ የጡንቻ ቁርጠትና ህመም ያመጣል።
ሶስተኛው የእድሜ መግፋትና የመገጣጠሚያ መሸርሸር ነው። እድሜ እየገፋ ሲሄድ በዲስክ ውስጥ ያለው የውሃ መጠን ይቀንሳል። ዲስኩ እየቀጠነ ሲሄድ አጥንቶች እርስ በርስ መፋቅ ይጀምራሉ። በዚህ ጊዜም አጥንቱ ራሱን ለመጠበቅ በሚያደርገው ጥረት ተጨማሪ አጥንት ያበቅላል። ይህም ነርቮችን ይቆነጥጣል። እሺ፣ የችግሩን ሳይንሳዊ ምክንያት አወቅን። አሁን ደግሞ መፍትሄውና ሕክምናው ምንድነው የሚለውን እንለይ። በሕክምናው ዘንድ የወገብ ህመም በሚከተሉት ደረጃዎች ይቀመጣል። አንደኛው የቤት ውስጥ ሕክምና ወይም የመጀመሪያ እርዳታ። ይህም በረዶና ሞቅ ያለ ውሃ ወይም ኮልድ ኤንድ ሂት ቴራፒ በማድረግ ህመሙ በጀመረ በ2 ቀናት ወይም በ48 ሰዓታት ውስጥ በረዶ ማድረግ እብጠትና የነርቭ መቆጣትን ይቀንሳል። ከ48 ሰዓታት በኋላ ግን ሞቅ ያለ ውሃ ወይም ሆት ፓክ በማድረግ የደም ዝውውርን በመጨመር የተኮማተሩ ጡንቻዎችን ዘና ማድረግ ይቻላል። ህመሙ ሲነሳ አልጋ ላይ መተኛት ጥሩ ነው። ነገር ግን ከ1 እስከ 2 ቀናት በላይ አልጋ ላይ መተኛት የጀርባ ጡንቻዎቻችን ስለሚያደክም ህመሙን ያባብሰዋል። እንቅስቃሴም ማድረግ አስፈላጊ ነው። ሁለተኛው የመድኃኒት ህክምና ወይም ሜዲኬሽን ሲሆን የህመም ማስታገሻዎችና እብጠትን የሚቀንሱ መድኃኒቶች ወይም NSAID እንደ አይቡፕሮፊን ያሉ በሐኪም ትዕዛዝ ወይም ምክር ይሰጣሉ። ህመሙ በጡንቻ ቁርጠት ከሆነ ደግሞ የጡንቻ ማዝናኛዎች ወይም መስል ሪላክሳንት የሚታዘዝ ይሆናል። ሶስተኛው አካላዊ ህክምና ወይም ፊዚዮቴራፒ ነው። ይህ እጅግ ወሳኝ ክፍል ነው። አካላዊ ህክምና በባለሙያዎች ወይም ፊዚዮቴራፒስት የጀርባና የሆድ ጡንቻዎቻችን የሚያጠናክሩ የተወሰኑ እንቅስቃሴዎችን ያሰራሉ። ጡንቻዎችም ሲጠነክሩ የጀርባ አጥንቶች ራሳቸውን ተሸክሞ የዲስክን ጫና ይቀንሳሉ። አራተኛው የቀዶ ጥገና ህክምና ወይም ሰርጀሪ ነው። ብዙ ሰዎች የወገብ ህመም ካለብህ የቀዶ ህክምና ያስፈልገኛል ብለው ያስባሉ። ነገር ግን በሳይንሳዊ መረጃ መሰረት የቀዶ ጥገና የሚያስፈልጋቸው 5% ያነሱ ታካሚዎች ብቻ ናቸው። ቀዶ ጥገና የሚታሰበው ሌሎች ህክምናዎች ካረዱ ወይም ከባድ የነርቭ ጉዳት ካሉ ብቻ ነው። ህመሙ ከመምጣቱ በፊት መከላከል ሁል ጊዜም ከህክምናው ይበልጣል። የወገብ ህመም እንዳይዘን ወይም ከተደጋገመብን ሙሉ በሙሉ ለማስቆም እነዚህን 5 ሳይንሳዊ የመከላከያ ህጎችን መተግበር አስፈላጊ ነው። የመጀመሪያው አቀማመጥን ማስተካከል ወይም ኮሬክት ፖዚሽን ነው። በምንቀመጥበት ጊዜ ጀርባን ቀጥ ማለቱን ማረጋገጥ አለብን። ኮምፒውተር የምንጠቀም ከሆነም ስክሪኑም ከዓይን ትይዩ መሆን አለበት። ሁለተኛው ዕቃ አነሳስን ማስተካከል ነው። ከባድ ዕቃ ስናነሳ በወገብ ማጎንበስ የለብንም። ይልቁንም ጉልበትን እጥፍ አድርገን መቀመጥ፣ ዕቃውን ወደ ሰውነት አስጠግጠን በጉልበትና በእግር ጥንካሬ ማንሳት ነው። ይህም በወገብ ዲስክ ላይ የሚወርደውን ጫና 90% ይቀንሰዋል። ሶስተኛ የሆድና የጀርባ ጡንቻዎችን ማጠንከር ነው። እንደ ፕላንክ፣ በርድ ዶግ እና ዋና ወይም ስዊሚንግ ያሉ እንቅስቃሴዎች የጀርባ አጥንቶችን እንደ ኮርሴት ደግፈው የሚይዙ ጡንቻዎችን ይገነባሉ። ክብደት መቆጣጠርና ውሃ መጠጣት። ከመጠን ያለፈ የሆድ ስብ በወገብ አጥንት ላይ ተጨማሪ ጫና ይፈጥራል። እንዲሁም በቀን ውስጥ በቂ ውሃ መጠጣት በዲስክ ውስጥ ያለውን ጄል እንዳይደርቅ ያደርገዋል። በተጨማሪም ተቀምጠን የምንሰራ ከሆነ በየ30 ደቂቃው ተነስተን ትንሽ መመላለስ፣ ሰውነትን ማፍታታት ወይም ስትሬች ማድረግ አለብን። የወገብ ህመም ከከፍተኛ ትኩሳት፣ ከእግር ድንገተኛ መንቀጥቀጥ ወይም መራመድ አለመቻል፣ የሽንትና የሰገራ መቆጣጠር አለመቻል ጋር ከተያያዘ ይህ የነርቭ ድንገተኛ አደጋ ሊሆን ስለሚችል በሰዓታት ውስጥ ወደ ሕክምና ተቋም መሄድ አለባችሁ። ለዛሬ ያዘጋጀንላችሁ መረጃ ይህን ይመስላል። ይህ ቪዲዮ ጠቃሚ መረጃ እንደሰጣችሁ ተስፋ አደርጋለሁ። ለወገብ ህመም የሚሆኑ ቀላል የቤት ውስጥ የአካል ብቃት እንቅስቃሴዎችን በሌላ ቪዲዮ ይዤላችሁ እመጣለሁ። ቪዲዮውን ከወደዳችሁት ላይክ ማድረጋችሁን አትርሱ። ለወዳጅ ጓደኞቻችሁም ሼር አድርጉላቸው። ማንኛውም ጥያቄ ካላችሁ ደግሞ እታች ኮሜንት ላይ ጻፉልኝ። በሚቀጥለው ቪዲዮ እስከምንገናኝ መልካም ቆይታ፣ ሰናይ ጊዜን ተመኘው።